ሰላም ጤና ይስጥልኝ ውድ የጆሴፍ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ የምንመለከተው ጉዳይ ይግባኝን ይመለከታል። ይግባኝ በአንድ በስር ፍርድ ቤት የተሰጠ ውሳኔ እንዲቀየርልን፣ እንዲሻሻልልን ወይም እንዲለወጥልን የምናቀርበው አቤቱታ የሚመለከት ሲሆን በይግባኝ አቤቱታን በሚመለከት ያሉ ስነ ስርዓቶችን ከመጀመሪያው እስከ መጨረሻው እንመለከታለን። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይግባኝ ስንል እንግዲህ በዋነኝነት ከስር ፍርድ ቤት የተሰጠ ውሳኔ ይኖራል። ያ ውሳኔ በሕግ ወይም በፋክት ደረጃ በእውነታ ደረጃ በሚገባ መንገድ ያልተጣራ መሆኑን ወይም በሚገባ መንገድ ውሳኔ ያልተሰጠበት መሆኑን እና የምንቃወምበት መነሻ ምክንያት ሲኖረን ያንን መነሻ ምክንያት መሰረት በማድረግ ይግባኛችንን ለበላይ ፍርድ ቤት የምናቀርብበት የሕግ ስነ ስርዓት ነው። በዚህ የሕግ ስነ ስርዓት ውስጥ እንግዲህ በዋነኝነት ልናልፋቸው የሚገቡ ደረጃዎች አሉ። የመጀመሪያው ውሳኔ በሰጠው ፍርድ ቤት የውሳኔ ግልባጭ እናወጣለን። የውሳኔ ግልባጫችንን ካወጣን በኋላ ቀጥታ የምናልፈው የይግባኝ አቤቱታውን እናዘጋጃለን። የይግባኝ አቤቱታውን ከውሳኔ ግልባጩ ጋር አያይዘን ወደ ይግባኝ ሰሚ ፍርድ ቤት እንሄዳለን። የይግባኝ ሰሚ ፍርድ ቤት መዝገብ ቤት መዝገብ እንከፍታለን። በዚህም መሰረት የይግባኝ ሰሚ ፍርድ ቤት መዝገብ ቤት ጉዳዩን አስፈላጊውን የዳኝነት ክፍያና ሌሎች ነገሮችን ከጨረስን በኋላ ወደ ዳኛ ጉዳዩ ይመራልናል። ወደ ዳኛ ጉዳዩ ከተመራ በኋላ እንግዲህ ቀጣዩ ሂደት የሚሆነው ዳኞች ተጠሪን ከማስቀረባቸው ወይም መጥሪያ ከመስጠታቸው በፊት ለተጠሪ ጉዳዩ ይግባኝን ለማስባል የሚያስችል አሳማኝ ምክንያት አለው ወይ፣ አከራካሪ ጉዳዮች አሉበት ወይ፣ የስር ፍርድ ቤት የሰጠው ውሳኔንና እኛ ያቀረብነውን የይግባኝ አቤቱታ ይመረምሩታል። በዛም መንገድ ያስቀርባል ወይም አያስቀርብም ብለው ድምዳሜ ይሰጣሉ። አያስቀርብም ካሉ መዝገባችን ይዘጋል። ያስቀርባል ከተባለ ግን ያስቀርባል በተባለበት ጉዳይ ላይ ለማከራከር ተጠሪ መጥሪያ እንዲደርሰው ይደረጋል። ተጠሪም በሚሰጠው መጥሪያ መሰረት መልሱን ይዞ ይቀርባል። በይግባኝ አቤቱታችን ላይ ያለውን መልስ የተጠሪን መልስ ተከትሎ እንግዲህ የይግባኝ ሰሚ ፍርድ ቤቱ አስፈላጊ ከሆነ በቃል ክርክር አድርገን በቃል የይግባኝ አቤቱታችን የቀረበው መልስ ላይ ምርመራ ያደርጋል። ያንን ምርመራ ካደረገ በኋላ እንግዲህ መጨረሻ ላይ አስፈላጊ ነው ያለውን ውሳኔ በይግባኝ አቤቱታችን ላይ የሚሰጥበት ስነ ስርዓት አለ። ይህ ጥቅልል ያለው የስነ ስርዓት ሂደት ነው። እንግዲህ ዲቴይል ወይም እያንዳንዱ ስነ ስርዓትን በሚመለከት እና መውሰድ ያለባችሁ እርምጃ በሚመለከት በማንኛውም ሰዓት እንግዲህ የህግ ጉዳዮች ሲያጋጥሟችሁ በተቻለ አቅም የህግ ባለሙያ እንድታማክሩ በህግ ባለሙያ በኩል ሂደቶችን እንድታስጨርሱ የዘወትር ምክራችን ነው። እንግዲህ ይህ መልእክት አስተማሪ ሆኖ ካገኛችሁት ላይክ፣ ኮፒ ሊንክ፣ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ።